ወሒድም መጥቷል። ኧረ ሁለቱም ብቅ ብለዋል። ኡስታዝ ኢብሮም ብቅ አለ፣ ኡስታዝ ወሒድም መጡ። ኡስታዝ ወሒድ ባለፈው ስለ ሴቶች ጉዳይ ሲያወሩ ሰማሁና እስካሁን ድረስ ያመለጠኝ ትምህርት ነው ያልኩት። ወላሂ ያመለጠኝ ትምህርት ሴት ልጅ እኮ ምኗም አይጣልም ብለው በጣም ተናግረው ነበር። እስቲ ኡስታዝ እንደዚህ አይመሰሉ ልባችንን የሚያረጥቡ ነገሮችን ይጨምሩልን። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ስለ ትዳር እያነሳ ማንን ለመባባት ነው እኔን የምታላኩሰኝ? አሁን ኢብሮ ሳቅ የሚለው እኮ የሆነ ነገር አለ። ጠፋይ ቪዲዮ ራሱ አዘጋሁት ማለት ነው። ሀያ ያረጋል ማለት ነው። ጄክም አለ ብዙ አሉ ያላገቡ አሉ። እና አቀማጥዬም አቃጥዬም ሁለቱም ይሰራል። አይተው ከሆነ ማለት አንዳንዴ ያቃጠልካት ነው እየለበለብካት ነው እንጂ አትችላትም። ሴት ልጅን ማቀማጠል ሌላ ጉዳይ ነው። አናት ላይ ነው የምትወጣው ሴት ልጅ በጣም ካቀማጠልካት። ስለዚህ ሁለቱንም ፓራራሊ መሄድ መቻል አለባቸው። ማቀማጠልም እንዳለ ሆኖ ማቃጠልም አለ። አንዳንዴ መለብለብ አለብህ ማለት ነው። እንደዛ ነውና ድንበር መቀመጥ አለበት አይደል ኡስታዝ? ሴት ልጅ በጣም የምትወደው ነገር የታወቀ ጉዳይ ነው። እንክብካቤ ትወዳለች። ወላሂ እንክብካቤ የመሰለ ነገር የለም። አይን አይኗን የሚያያት አይን፣ የሚያዳምጣት ጆሮ፣ ድምጿን ስሟን የሚጠራ አንደበት፣ የሚዳስሳት እጅ፣ የሚያስባት ልብ ትፈልጋለች። ይሄ የታወቀ ጉዳይ ነው። ስለዚህ እንክብካቤ ያስፈልጋል። በነገራችን ላይ እውነት ነው። ሴት ልጅ የሚጣል ነገር ምንም ነገር የላት። ያው የሚጣለው አንድ ነገር ብቻ ነው። ታውቃለህ ኡስታዝ ሙአዝ ተናግሬያለሁ ከዚህ በፊት ማለት ነው። ሴት ልጅ የሚጣለው አንድ ነገር ብቻ ነው፣ ጥፍሯ ብቻ ነው። እጇ ላይ ያለው ጥፍር ቆርጣ ስለምጥለው ነው። እሱም ላዋ ላይ ቢሆን ይቆረጠማል፣ ይበላል ራሱ። እንጂ ሴት ልጅ የምትቆረጠም ናት። ምንም የሚጣል ነገር የላት። ለዛ ነው ያ ነው ያለው። አላህ በሐላል ሁላችሁንም ትዳር ይወፍቃችሁ። በሐላል የተገኘች ሴት እንቁ ናት፣ ድንቅ ናት። የተሰተረች ሴት ደግሞ በጣም ደግሞ ታውቃላችሁ አላህ ዘንድ ያለውም ደረጃ እንደማንኛውም እንትን አይደለም የምትሉት ማለት ነው። እኔ በበኩሌ ደስተኛ ስለሆንኩኝ ባለውበት በባለቤቴ ነገር አላህ የሰጠኝ ስጦታዬ ነው። በነገራችን ላይ ሶላተል ለይል ሰግጄ ነው ሚስቴን ያገኘኋት። ዝም ብላ የመጣችም አይደለችም። ተነስቼ ሰግጄ ምን ብዬ አላህ እንዲወፍቀኝ ዱአ አድርጌ ሸና ደብሮ እና እንደዛ አድርጌ ነው ያገኘኋትና ከዛ አንፃር ነው እንግዲህ ሲሰጥ ተሰጠ ነው። ብቻ አላህን ሁሉ ጊዜ የምለምነው ምንድነው አቀርላ የምትደፋኝ ሴት እንዳይሰጠኝ አደራ ብዬው ነበር አላህን። አቃጥላ ምደፋ ይሄ ያላለ የምታቃጥል በሆነ ባልሆነ የምታቃጥል ማለት ነውና ከዛ አንፃር ነው። እውነት ነው የሚጣል ነገር የላቸውም ሴቶች። የሚጣል ነገር አላቸው እንዴ ኡስታዝ ሙአዝ? እስካሁን ድረስ እርሶ ባሉት ልክ ነው ማለት ወላሂ ከፍጡር መካከል በጣም ጥንቃቄ የሚፈልግ እንክብካቤ የሚፈልግ በተለይ ከኛ ሞዴል ጋር የማይሄድ የኢትዮጵያ አሰራር እኮ አይታችሁ ከሆነ የኛ ባህልም የኛ አካሄድም የሆነ ጊዜ ጋዜጣው ላይ ወጥቶ ነበር እኮ ኡስታዝ የኢትዮጵያ ወንዶች ሶስተኛ ወጡ የሚል ሚቶቻቸው በመደብደብ እና ኡስታዝ ይከታፉ ወለኝማ አንዱም እንዳለ ታውቃለህ ኡስታዝ አጠገቡ ናት መሰለኝ አለ። ተንኮለኛ ልጅ ነኝ። ስራ ቦታ ነኝ ያለሁት። በነገራችን ላይ ስራ ቦታ ነኝ ያለሁት፣ ቤት አይደለም ያለሁት። አንድ ጊዜም አንድ ጓደኛዬ ደወለና ሲደውል እንዴት ናት ባለቤት ምናምን ነገር እሷ ትለያለች አልኩት። እኔ ስለው እንዲህ አይነት ሴቶች በዘመናት መካከል አንዴ ነው ተፈጥረው ብቅ ብለው የሚጠፉት ምናምን ነገር አልኩኝ። ከዛ ስለ አጋጣሚ ደግሞ እንትን ነበረች እሷ ራቅ ባለቤት አጠገባለች እንዴ አለኝ። አይ ሳሎን ናት ያለሁት እኔ መኝታ ቤት ሆኜ ነው ስለ የሆነ ነገር ፈልጋል ማለት ነው አለኝ። አንዳንዴ እንደዛ የሚታሰበው ባይዶ ማለት ምን አይነት ተንኮለኛ ልጅ ነው አልኩኝ። እና አሁን እዚህ ጋር ከታች ያለው አጠገብ ናት ወይ ምናምን ነገር እኔ ስራ ቦታ ወላሂ ስራ ቦታ ነኝ ያለሁት እና እኔ ሁሉ ጊዜ ምንም የምናገረው ኖርማል ማለት ነውና ቀጥል ኡስታዝ። በቲክቶክ ስለምትከታተል ነው እና ኧረ ይብሮ እንደዛ አትበል። የኔ ባለቤት ቲክቶክ አትጠቀምም። ኧረ ኦኬ ነው ለጨዋታው። ተው ይብሮ ተው፣ አታቀሳስረኝ ከዚህ ህዝብ ጋር ወላሂ። ኡስታዝ ማለት ነው እኔ አሁን አንድ ያስተዋልኩት ነገር አለ። አሁን ባለቤቴን አላህ ይጠብቅልኝ። ባለቤቴን ብቻ አይደለም ሌሎችም ወንድሞቼ ባለቤቶች አሏቸው እና ስለ ባለቤቶቻቸው
ዱዓም ሲያደርጉ ምንም ሲሉ የሆነ ነገር ሲያደርጉ አሁን ለምሳሌ በጣም ማመሰግንበት ሐታ ሼኻችን ሼኽ አሚን ኢብሮ ባለፈው መጥቶ እኛን ዘይሮን መዲና ላይ በነበርንበት ሰዓት የእናንተ ባለቤት ብሎ ነገረን። የኔና የወንድሜ ሙንዚር ባለቤት ሁለታቸውም እዚህ አውስትራሊያ ነው ያሉት። እኛ እነሱ ጋር መተን 1 ዓመት ብቻ ነው የቆየ ነው። 1 ዓመት እንደቆየን ማስተርሳችንን ስላልጨረስን ገና እኮ ነው መምጣታችን። ገና 1 ዓመት ገና ሲሞላን ስንት ዓመት እንዳልጠበቁ ማለት ነው። ተቅሪበን 5 ዓመት 6 ዓመት ጠብቀውናል ሁለቱም። የሙንዲርም ባለቤት የኔም ባለቤት 5 ዓመት 6 ዓመት ሰብር አድርገው ነው የጠበቁን። አንዳንዴ እየመጡ መዲና ላይ እየዘየሩን፣ አንዳንዴ ኢትዮጵያ ላይ ሄደው እየዘየሩን ይሄን ሁሉ መስዋዕትነት ከከፈሉ በኋላ እዚህ መተን እነሱ ጋር 1 ዓመት ብቻ ቆይተን ተመልሰን ድጋሚ ወደ መዲና እንድንሄድ እነሱ ነበር የገፋፉን። ሂዱና ክላሳችሁን ጨርሱ ነው የተባልነው። ሂዱና ክላሳችሁን ጨርሱ፣ ከናንተ ኋላ ያለውን ልጅ የማሳደጉን ነገር ምን ማለቱን ነገር እኛ እንወጣዋለን፣ እሱም 1 ዓመት ምናምን ስለሆነ ችግር የለውም፣ ሂዱና ጨርሳችሁ እኛ እንጠብቃለን ምናምን የሚል ነገር ተነገረን እና ወላሂ ኡስታዝ የዚያን ጊዜ ላይቭ ላይ ወጥተው ነበር ያመሰገኑት። እንዲህ ያሉ ሴቶች እኮ በድሮ ታሪክ ውስጥ ነበር የሰማነው ምናምን በሚል ማለት ነው። ምን ልላችሁ ፈልጌ ነው ወንድሞቼ፣ ባለቤቶቻችሁ ለእናንተ መልካም ነገር ሰርተው ከሆነ እነሱን ማመስገን ምስጋና መንፈግ የለባችሁም። እነሱን ማመስገን የእናንተ ጉድለት አይደለም፣ እንዲሁም ምስጋና ማወቃችሁን ነው የሚያሳየው። ስለዚህ ፕሊስ አመስጋኞች እንሁን። ወንዶች እንደ ኖርማል አድርገው ነው የሚያስቡት ይሄን ነገር። ኖርማል አይደለም። ዋጋ ከፍላለች አይደል? የሆነ ነገር አድርጋለች አይደል? ባደረገችው ነገር ልክ ልትመሰገን ይገባታል። አላህ Subhanahu Wa Ta'ala ጀዛቸውን ይክፈላቸው። ባለቤቶቻችን ወላሂ እኛን ችለው ባህሪያችንን ችለው እኛን ደግሞ ተማምነው ይህ ልጅ ያኖረኛል፣ ይህ ልጅ ከኔ ጋር ይዘልቃል፣ ጥሩ ነገር ከኔ ጋር ያሳልፋል፣ ኢንሻአላህ አላህ ካለ ዱንያ ላይ አብረን ኖረን ጀነት ውስጥም አብረን እንሰበሰባለን፣ የልጆች አባት መሆን ይችላል ብለው ኃላፊነቱ ያን የሚያክል ኃላፊነት መርጠው ሲያሸክሙን ቀላል ነገር አይደለም። እኔም ምርጣ መምጣቷ ራሱ ለኔ ትልቅ ስጦታ ነው ብዬ ነው የማስበው። ስለዚህ ያለው ነገር ይሄ ነው። አላህ Subhanahu Wa Ta'ala ባለቤቶቻችንን በአጠቃላይ ይጠብቅልን፣ ባሉበት አላህ በረካ ያደርጋቸው። ልጆቻችንን የልጅ ልጆቻችንንም ደግሞ በዲን ላይ የሚጸኑ ዲነል ኢስላምን የሚያስፋፉ መልካም ባሮች አላህ ያድርግልን። ያላገባችሁትን አላህ መልካም ትዳር ይወፍቃችሁ። የምትደሰቱበትን የሚያዝናናችሁን የሚያስደስታችሁን ባል አላህ ይስጣችሁ። ባል የሆነን ባል አላህ ይስጣችሁ። ባል የሆነ ባል ብሎ ማለት ቅድም ኡስታዝ ያለው ነው። ያቀማጥላልም ያቃጥላልም። ማቃጠል ያለበት ፖይንት ላይ ቁሚ ማለት ሲኖርበት ቁሚ ይላታል። خلاص ይበቃሻል፣ እዚህ ጋር ቁሚ፣ መስመር ያሰምራል ማለት ነው። ማቀማጠል ያለበት ሰዓት ላይ ያቀማጥላታል፣ በደንብ አድርጎ ይንከባከባታል፣ ፍላጎቷን ያሟላላታል። እንደዚህ አድርጎ ሁለቱንም ባላንስ ማድረግ የሚችል ሚስት የሚሆን ባል ሳይሆን ባል የሚሆንን ባል አላህ ይወፍቃችሁ። ወንድሞቼም ደግሞ ሚስት የምትሆንን ሚስት አላህ ይወፍቃችሁ። ሚስት የምትሆን ሚስት ማለት ካንተ እኩል ቆማ ማትሟገት፣ ድምጿ ከፍ ማይልብህ፣ የምታከብርህ፣ የምትወድህ፣ ያንተ ቃል ከሷ ቃል ሁሉ የሚቀድምባት፣ ያንተን ቃል የምታስቀድም፣ አንተን ደስ ካለ ምንም ችግር የለም የምትልክ፣ እንደዚህ አይነት ምርጥ ሚስት አላህ ይወፍቅህ። አላህ ይወፍቃችሁ ሁላችሁንም። እንዲያው አግብታችሁን ከሆነ መጨመር የምትፈልጉም ካላችሁ አላህ ጨምሮ ጨማምሮ በረካ ያለውን ይወፍቃችሁ ብለናል።